የፍቅር ህይወትህን የሚያድኑ 10 ህጎች። እስኪ እውነቱን እንነጋገር ከተባለ የፍቅር ግንኙነቶች እነዚህን ህጎች ቢከተሉ እንዴት ቀላል ይሆን ነበር? ብዙ ያልተባለላቸው ብዙ ሰው የማይከተላቸው ህጎች ናቸው። የመጀመሪያው ህግ የምትነጋገረው ሲደብርህ ሳይሆን ሁል ጊዜ ኮሚኒኬት ማድረግ አለብህ። ሁለተኛ የሰላምታ የጽሑፍ መልእክቶች እንደ ትልቅ ጥረት ሊወሰዱ አይችሉም። ሶስተኛ እምነት በሂደት የምታገኘው ነው እንጂ ልክ እንደ አፕ በአንዴ ዳውንሎድ የምታደርገው ነገር አይደለም። አራተኛው ደስተኛ ካልሆንክ ተናገረው፣ ማወሳሰብ አስፈላጊ አይደለም። አምስተኛው አጋርህ ነገሮችህን እንዲገምት አታድርግ። ግንኙነት ውስጥ ነው እንጂ ያለኸው የኩዊዝ ፕሮግራም አይደለም። ስድስተኛ ቅናት ፍቅር አይደለም፣ ኢንሴኪዩሪቲ ልብስ ለብሶ። ሰባተኛ የአጋርህን የወደፊት ህልም መደገፍ በጣም አስፈላጊ፣ የሰልፊ ፎቶዎቿን ብቻ አይደለም። ስምንተኛ ፍቅር የባለቤትነት ጉዳይ አይደለም፣ የአጋርነት ጉዳይ። ዘጠነኛ የአንተን ሪሌሽንሽፕ ከሌላው ጋር በፍጹም አታወዳድር። በየሶሻል ሚዲያው የምታየው ድራማ ነው እንጂ ትክክለኛ ህይወት በፍጹም አይደለም። አስረኛና በጣም ወሳኙ ነገር መጀመሪያ ከሁሉ አስቀድመህ ለሌላው አጋርህ ከመሆኑ በፊት ራስህን መውደድ አለ፣ ለራስህ ክብር መስጠት አለ። ምክንያቱም ከባዶ ልብ ምንም ነገር አይገኝም። ግንኙነት ፐርፌክት የመሆን ጉዳይ አይደለም። ግንኙነት አብሮ የማደግ የታማኝነት እና ሁለት ሰዎች በእያንዳንዱ ቀን እርስ በርሳቸውን የመምረጥ ጉዳይ ነው።